እነዚህን 100 ሰዎች እዚህ ጫካ ውስጥ አምጥቻቸዋለሁ። እናም ውድድሩ ሲያበቃ ብዙ ሰዎችን የያዘው ቡድን የዚህ $250,000 አሸናፊ ይሆናል። ሰማያዊ የለበሱት ተወዳዳሪዎች በሙሉ ጫካ ውስጥ በመቆየት ልምድ ያላቸው ናቸው። ቀይ የለበሱት ደግሞ ከዚህ በፊት ልምድ የላቸውም። አብዛኞቹ ለጫካ አዲስ ናቸው። ሰማያዊዎቹ እቃችሁን ያዙና ተከተሉኝ። እንደዚህ አይነት ቦታ ረጅም ጊዜ ቆየሽው ለምን ያህል ጊዜ ነው? ረጅም የቆየሁት ለ3 ወር። ዝም ብለሽ ለመዝናናት ማለት ነው? አዎ። ወይኔ ፈጣሪ። ከእናንተ መሀል ከዚህ በፊት ካምፕ አድርጎ የሚያውቃል? ምን ያህሎቻችሁ ወር መቆየት ትችላላችሁ እዚህ? ቀዮቹ በቃ ተበልተዋል። በዚህ ውድድር ሰማያዊዎቹ የበለጠ ብቃት እንዳላቸው አውቃለሁ። ለዚህ ነው ውድድሩን ከመጀመራችን በፊት ቀዮቹን ወደ አንድ ገበያ የወሰድኳቸው እና መዛ ቦታ ላይ ያስፈልገናል የሚሉትን እቃ እንዳለ እንዲወስዱ ያደረኩት። ይኸው ገመድ አለኝ። ይኸው እዚህ ጋር ደግሞ መሬት ላይ ማነጥፎ ነገር አለ። እንዴ ይኸውላ ውሃ ገዝተሽ ነው 24 ፍሬ የሚይዘውን? በሚገባ። ነገር ግን ሰማያዊዎቹ ቡድኖች ደግሞ የራሳቸውን እቃ ብቻ ነው ያዙት። ምን አይነት ውድድር እንደምንወዳደር አላቅም ነበር። እኔ ራሱ ከተማ ውስጥ ነበር የመሰለኝ ውድድሩ። መጠለያ እንሰራለን። ቀለል ያለ ነገር ነው የምንሰራው። እንጨቶችን እናደራርባለን። ከዛ በትንንሹ መስራት ነው። ምናልባትም እንደዚህ አይነት ቤቶችን የመስራት የ10 ዓመት ልምድ አለኝ። ከኛ መሀል 10ዎቻችን እቃ እንሰበስባለን፣ ሌሎች ደግሞ ቤቱን ይገነባሉ። ወይኔ የህፃናት ድንኳን ነው ይዤ የመጣሁት። እድለኛ አይደለሁም። የእናንተ ቡድን በጣም ብዙ እቃዎችን ሰብስባችኋል። ግን አሁንም ቢሆን ሰማያዊዎቹን የምታሸንፉ ይመስልሻል? አዎ። ግን እነሱ በጣም ልምድ አላቸው ታውቂያለሽ? አያገባንም። እኛም ልምድ ይኖረናል። አዎ የስ ታውቃላችሁ፣ ፊልም ላይ ነበር እንደዚህ ማየው። ምን ያህል ምሽት እዚህ ማሳለፍ ትችላላችሁ እናንተ? ኧረ እስከ መጨረሻው። እውነቱን ነው። ከዚህ ቦታ ውጡ እስከምንባል ድረስ እዚሁ ነን። እነዛ ሰማያዊዎቹ በእንጨት በተሰራ ቤት ውስጥ እየተሰቃዩ ነው ያሉት። በመጀመሪያው ምሽት ቀዮቹ የሰበሰቡት እቃዎች በቀላሉ እንቅልፍ እንዲወስዳቸው ሊያደርግ እንደሚችል በጣም ግልጽ ነው። ነገር ግን ሰማያዊዎቹ ለመተኛት በጣም እየተቸገሩ ነው ያሉት። በጣም ደክም ያለው ውሃ ደግሞ በጣም ጠምቶኛል። እናም እዚህ ለምን እንደመጣው ማሰብ ጀምሬያለሁ። ማታ ምንም እንቅልፍ አልተኛውም። መሬቱ በጣም ይቀዘቅዝ ነበር፣ ደግሞ እርጥብ ነበር። ከዚህ ውድድር ለመውጣት ብቸኛው መንገድ የያዙትን ርችት መለኮስ ብቻ ነው። የመጀመሪያ ሰው ወጥቶብናል። አንድ ሰው ሄዷል። 49ኛችን እንቀጥላለን። ነገር ግን እሷ ብቻ ነበር የሚወጣችው። ይቅርታ ሰዎች፣ እኔ 66 ዓመቴ ነው። ደግሞ ጉልበቴን በባለፈው ሰርጀሪ ተሰርቻለሁ። በጣም ይቅርታ። በሚገርም ሁኔታ የውድድሩ የመጀመሪያ 2 ተወዳዳሪዎች ከሰማያዊውና ልምድ ካላቸው ቡድኖች ነው የተባረሩት። በሌላ በኩል ቀዮቹ ደግሞ የያዙትን እቃ በሙሉ እየተጠቀሙ እየተዝናኑ ነው ያሉት። ጠዋቱ በጣም ደስ ይላል። ፀሐይ ስትወጣ እያየናት ነው። እዚህ በመሆኔ በጣም ደስተኛ ነኝ። ደስ ብሎኛል። አንዳንዴ እንደዚህ አይነት ቦታ ሄዶ ረፍት መውሰድ አሪፍ ነው። ቀዮቹ ቡድን መጠለያቸውን ማስተካከል እንዳለባቸው አስበዋል። ምክንያቱም በዚህ ከቀጠለ ብዙ ሰው ይወጣባቸዋል። መጠለያዎቻችን ዝም ብለው እንጨት ብቻ መሆን የለባቸውም። እላያቸው ላይ ቅጠልና አንዳንድ ቅርንጫፎችን እያመጣን ማድረግ አለብን። ያ የበለጠ ብርድ እንዳይገባ ያደርግልናል። እሺ፣ ይሄ የሶስታችሁ ክፍል ነው? አዎ። ተመልከት እስኪ ቤታቸውን። ይሄ ነገር ዝናብ ቢዘንብ ይቋቋማል ብለሽ ታስቢያለሽ? ማድረግ ምንችለው እንግዲህ ይህንን ብቻ ነው። መጠለያ ለመስራት የሚያገለግል ላስቲክ አግኝተናል። በሱ ጣራችንን እንሰራለን እና ዝናብ አያገኘንም ማለት ነው። እንዲሁም ምግባችንን ደግሞ እዚህ አንጠልጥለን እንዲደርቅ ማድረግ አለብን። እናንተን የሰራችሁት ይሄንን? አዎ። እንደዚህ አይነት ቪዲዮ ላይ እኛ ስንሳተፍ እንደዚህ አይነት ቤት መስራት አለብን። በማንኛውም ሰዓት ልደውሉልኝ ትችላላችሁ። እውነት ብላለች። ሰማያዊዎቹ ቡድኖች ጫካ ውስጥ ያገኙትን ነገር በሙሉ ለመጠቀም እየሞከሩ ነው። በሌላ በኩል ቀዮቹ ግን ያላቸውን ነገር በሙሉ እየጨፈጨፉት ነው። በቃ ይሄንን የሰራችሁት? ብቻ እኔ የምፈልገው ማንም ሰው እንዳይሞት ነው። ቃል እንገባለን፣ እዚህ ቦታ አንሞትም። አሁን ቀኑ መሽቷል። ቀዮቹ ግን ያላቸውን ነገር በሙሉ እያወደሙት ነው። አዎ፣ ሰማያዊዎቹ ያላቸውን አቅም በሙሉ ተጠቅመው እየሰሩ ነው። ነገር ግን በፍጹም እኛ ላይ ሊደርሱ አይችሉም። አሁን አቅማቸውን መጨረሳቸው አይቀርም። የሰማያዊዎቹ ጠንካራ ስራ ግን አሁን እየከፈላቸው ይገኛል። ተመልከት እስኪ ይህንን ቤት። ከየትኛውም ቤት የተሻለ ነው የሰራነው። 4ቱንም የአየር ሁኔታዎች መቋቋም ይችላል። ይመስለኛል የዛሬው ምሽት ከትላንቱ የተሻለ ነው የሚሆነው። በእንጨት በተሰራ ቤት ውስጥ ነው ያደርነው፣ ግን እንደ ህፃን ልጅ ነው የተኛሁት። ይህም የሆነበት ምክንያት አሪፍ መጠለያ ስለሰራን ነው። ውስጡ ይሞቃል። ቀዮቹ በእርግጠኝነት ድንኳን አላቸው፣ የመተኛ ቦርሳም ይኖራቸዋል። እኛ ግን ይሄ አለን። ሁላችንም አሁን ተነስተናል ታውቃለህ፣ ግን ምንም የሚበላ ነገር የለም። ተገልበጥ እስኪ ሰውየው። ሰማያዊዎቹ ቡድኖች ቀናቸውን በሞራልና በአሪፍ ሁኔታ ሲጀምሩ
ቀዮቹ ቡድኖች ግን ገና ከጠዋቱ ድብርት ይዟቸዋል። እንዲሁም ሆዳቸው ባዶ ነው። ሰዎች ምግብ የያዘ ሰው አለ? ቢኖረኝ ጥሩ ነበር። ቀዮቹ ቡድኖች የመጀመሪያ 2 ቀናቸውን ሙሉ ለሙሉ ምግባቸውን ሲጨፈጭፉ ነበር የከረሙት። እናም አሁን እኛ በጣም ተርበናል። ዛሬ በጣም ረሃብ እያስቸገረኝ ነው። ስለዚህ ይህንን ቦታ ተንቀሳቅሰን ማየት አለብን ምግብ ለማግኘት። ሰዎች የአጨዳ ጊዜ ደርሷል፣ ኑ ወደዚህ። ሰማያዊዎቹ እዚህ ቦታ ላይ የመቆየት ልምዱ ስላላቸው ለምግብነት የሚያገለግሉ ነገሮችን መልቀም ጀምረዋል። በማንኛውም ሰዓት ይህንን ካገኛችሁ ቀንጠስ አድርጋችሁ መብላት ነው። በጣም ጥንካሬ ይሰጣል። እንዲሁም የአሳ ማጥመጃም ሰርተዋል፣ አካባቢው ላይ ካገኙት እንጨት ማለት ነው። በሌላ በኩል ቀዮቹ ደግሞ ከሱፐር ማርኬት ያመጡትን የአሳ ማጥመጃ እየሞከሩ ነው። ግን ያላቸው ልምድ አሳ ለመያዝ አልሆነም፣ ሃይላንድ እንጂ። በቀን 4 የምግብ እጥረቱ የሚያስቅ አልነበረም። ምን ያህል ምግብ ነው ያለን አሁን? ምንም ነገር የለንም። ይሄንን በሙሉ ዛሬ ምሽት ነው የምበላው። አሁን አደን ለመውጣት እያሰብን ነው። ምንድነው ይሄ? ተመልከቱ፣ አፕሎች። ወደዚህ ቦታ ተወዳዳሪዎችን ከማምጣቴ በፊት በጣም ብዙ የሚበሉ ተክሎችን ተክዬ ነበር። እረ ተመልከት። ነገር ግን ይሄም ቢሆን በጣም ትንሽ ነው። በትክክል መጠቀም አለባቸው። በጣም ብዙ ምግብ ነው ያገኘሁት መንገድ ላይ። አሁን ሁለቱም ቡድኖች የምግብ ተቆጣጣሪ መስርተዋል እና ምግቡን እኩል ለማካፈል አስበዋል። ይመስለኛል አሁን ለትንሽ ጊዜ አሪፍ ነው የምንሆነው። ማለትም በትክክል በቡድን መስራት ምንችል ከሆነ ማለት ነው። ዋናው ነገር እሱ ይመስለኛል። ማንም ከማንም የበለጠ ማግኘት የለበትም። ነገር ግን በሰማያዊዎቹ በኩል ጁሊያ የተለየ እቅድ አላት። መደበቅ አለብን ይሄንን። እነሱ ይሄን ምግብ እንዲቆጣጠሩት አልፈልግም። እነሱ ምግብ ላይ ከባድ ናቸው። አንድ ይሄንን ካሳየናቸው ለኛ ምንም የሚያስቀሩልን ምግብ አይኖርም። ነገር ግን እኛ ደብቀነው ትንንሽ እየቆጠብን ካወጣን ረጅም ጊዜ ልናቆያቸው እንችላለን። ያገኙትን አትክልት በመጠቀም ሰማያዊዎቹ ቡድኖች ትልቅ እራት ደግሰዋል። እራት ሰርተናል። በጣም ጥሩ ነው። ነገር ግን ጭቅጭቆች ተፈጥረዋል። በቻልነው መጠን እንግዲህ አሪፍ የሚባለውን ነገር ሰርተናል። ሁሉም ሰው በዚህ ሊደሰት አይችልም። ነገር ግን እኛም እናንተን ደስተኛ ልናደርጋችሁ አንችልም፣ በግልጽ ማትነጋገሩ ከሆነ ማለት ነው። እኛ ሄደናል። መልካም ምሽት። ምንድነው እንዴ? ድንቾች የራሳቸው ቡድን ያሳየው። ተመልከቱ፣ ይሄ ሁላ ድንች እዚህ ቦታ ተደብቆ ነበር፣ የእነሱ መጠለያ ስር። ነገር ግን አሁን አቋርጠው ሄደዋል። ይህን ሁሉ ድንች ለቡድኑ አላካፈሉም ነበር። አሁን በመሄዳቸው እንደውም ደስ ብሎኛል። እንኳንም ሄዱ። ግን ደግሞ እዚህ በጣም ብዙ ሰው ያስፈልገናል ውድድሩን ለማሸነፍ። ሬንዲ ልክ ነው ያለው። ይሄ ውድድር ሲያበቃ መጨረሻ ላይ ብዙ ሰዎችን የያዘው ቡድን ነው አሸናፊ የሚሆነው። እስካሁን በዚህ ውድድር 5 ሰዎችን አጥተናል እና አዳምጡኝ፣ ነገ ቢያንስ አንድም ሰው እንዳይወጣ ተስማምተናል። ነገር ግን ራንዲ ተናግሮ ሲጨርስ በፍጹም እዚህ መቆየት አልችልም። የራሴ ቡድን የነበሩት ሰዎች ራሱ እኔን ሸውደው ድንች ሲደብቁ ነበር። ታዲያ ማንን ነው ማምነው? ማርኮ እባክህ እንዳታደርገው፣ ተው። ራሱ የሚያባረር ሰው አሁን በጣም በዝቷል። በመሀልም ጭቅጭቆች ይነሳሉ። ሌሎቹ ሰዎች ምን እንደሚበሉ አንዱ ሰው መወሰን አይችልም። እዚህ በጣም ብዙ ሰዎች አሉ። ነገር ግን አንዱ ብቻውን ነው አፕል የሚበላው። እንደዚህማ አይሆንም። እዚህ በጣም ብዙ አይነት ሰዎች ነው ያሉት። አንዳንዶቹ እነሱ መቆጣጠር ይፈልጋሉ፣ ሌሎቹ ደግሞ ዝም ብሎ ይጨቃጨቃሉ። በቃ እኔ ወጥቻለሁ። አሁን ገና ቀን 5 ነው። ነገር ግን ከሰማያዊዎቹ ቡድን 9 ሰዎች ወጥተዋል። ስለዚህ አሁን ሁሉንም ሰዎች እዚህ ማቆየት እንዴት እንደሚችሉ ማሰብ አለባቸው። ኑ ወደዚህ ተመገቡ። እስካሁንም አፕል ያልበላችሁ ኑ በዚህ በኩል። የቀይ ቡድኖች ሀሳብ በጋራ መስራትና ምግቡን እኩል መካፈል ነው። ምናልባትም እዚህ ለመቆየት በደንብ የሚረዳቸው ይመስላል። እባካችሁ ከአንድ በላይ እንዳትወስዱ። ያዜኔው እየተካፈለን ነው። አመሰግናለሁ። ጧት 6 እንቁላሎችን ነበር መበላው። አሁን ግን ግማሽ አፕል ነው እየበላው ያለሁት። ገንዘቡ ማሸነፍ አለብን። ነገር ግን በመሃል አንዳንድ ሰዎች አሉ ይሄን አፕል ብቻ በልተው መቆየት ማይችሉ። በቂ ምግብ የለም። አቅማችን በሙሉ ተዳክሟል። በጣም ተዳክሟል። ዛሬ ጥሩ ስሜት እየተሰማኝ አይደለም። ከባድ የሆነ ራስ ምታት ይዞኛል። እናም በቀዮቹ በኩል ረሃብ መቋቋም አቅቷቸው 6 ተወዳዳሪዎች ወጥተዋል። ምንድነው በጣም የከበዳችሁ ነገር? ምግብ። እስኪ ቤታችሁን አሳዩኝ። ተመልከት፣ በጣም ሰፊ ነው። ይሄውን 4 ሰዎችን ይዛል። እንዴት ነው የእናንተ መጠለያ ከሰማያዊዎቹ በደንብ የሚበልጥ ይመስላችኋል? እንዴ ምን ሆነ ነው? እነሱ አፈር ላይ አንድ የሚንከባለሉት። ዝናብ ቢዘንብ ምንም አያሳስባችሁም። እናንተ ጥሩ መጠለያ ስላላችሁ ማለት ነው። እንዴት ነው የእናንተን ቆይታ ከነሱ ጋር ስታነጻጽሩ? ይመስለኛል ከነሱ በጣም ብዙ ሰዎች ወደ ቤት ሄደዋል። ሁሉም ሰው ልምድ ሲኖረው ነው እንደውም የበለጠ ከባድ የሚሆነው። እርስ በርሳቸው አይደማመጡም። ምክንያቱም ሁሉም የራሱ መንገድ አሪፍ የሆነ ይመስለዋል።
በእርግጥ ያለችው ነገር ልክ ነው። ዛሬ እኮ ምግብ መብላት አልነበረብንም። በዚህ መልኩ ብዙ ሰዎችን ማቆየት አይቻልም። የሁሉም ሰው ምርጫ ግን ይሄኛው ነው። እስከ መጨረሻው እዚህ መቆየት የምንፈልግ ከሆነ ቆጥበንና በጣም በትንንሹ መጠቀም አለብን። አንዳንዴ ላንበላም እንችላለን። ይሄ ቦታ ለምቾት አይደለም። አሁን ከሁለቱም ቡድኖች ሰዎች ራሳቸውን እያባረሩ ነው ያሉት። አሁን እጄ ለሁላችሁም የሚበቃ ምግብ ነው ለብቻ የምበላው። እናም የሰዎችን መውጣት ለማቆም በቀጣዩ ቀን የቀይ ቡድን ሼፏ ብሪትኒ ምግብ ለመስራት እየሞከረች ነው። ኑና ውሰዱ። ወይኔ በጣም ይቅርታ ሰዎች። ምግቡን ከበሉ በኋላ ያላቸው አስተያየት ግን ሲያስጠላ። አሁን ሆዴን እያመመኝ ነው። ከዚህ በኋላ ተጨማሪ ምግብ መብላት አልፈልግም። ወደ ቤት መሄድ ነው የምፈልገው። እውነት ብለሻል። አግዙን። ከነዛ ከባድ ቀናት በኋላ አሁን ሰማያዊዎቹ ነገሩን ለማርገብ እየሞከሩ ነው። ነገር ግን ጭፈራ ራሱ ማያስቆመው ጭቅጭቅ አለ። ምን ለማድረግ እየሞከራችሁ እንደሆነ እረዳለሁ። ነገር ግን ቁጥራችን እንደዚህ እየቀነሰ ከሄደ በጣም መጥፎ ነው የሚሆነው። መጨረሻችን እዚህ በጣም ቆይቶ ያለምንም ነገር በባዶ መሄድ ነው። እባክሽ እስኪ ዝም በይ ለትንሽ ሰዓት። ወዴት ነው የምትሄጂው? ነይ እንጂ አዳምጪ የሚነገርሽን። ዝም በይ እባክሽ፣ ምሰራውን አትነግሪኝም። እዚህ ቡድን ውስጥ ራሴን ይዤ መቆየት በጣም ነው የከበደኝ። አሁንም በድጋሚ የሚባረሩ ሰዎችን እያየን ነው። በቀዮቹ በኩል ደግሞ አሁን ምንም አይነት ፍራፍሬዎች የሉንም። ስለዚህ ነገ ጠዋት ቁርስ አይኖርም። አሁን ይሄ ንግግር ብቻ ሁለት ሰዎች ራሳቸውን እንዲያባረሩ በቂ ነበር። ተይ እንዳታደርጉት ተው እንጂ። ጥሩ ምግብ ናፍቆኛል። ጥሩ ምግብ መብላት ፈልጋለሁ። እነዚህ ተወዳዳሪዎች በተቃራኒ ቡድን ምን ያህል ሰዎች እንደቀሩ በፍጹም አያውቁም። ከዚህ በኋላ እናንተ ቪዲዮ የምታዩትም ሰዎች ይሄንን ማወቅ አትችሉም። እሺ አሁን ወደ ቦታው እየሄድን ነው። ትንሽ ምን ለውጠው ነገር አለ። ወይኔ ፈጣሪ! ምን ተፈጠረ? ምን አይተሽ ነው? ያ ጂሚ ነው። ልክ ትላክስ ሳደርግ የያዛችሁትን ቦርሳ ትጥላላችሁ። ወሩሩት። እንሂድ። አሁን ወደ ሰማያዊዎቹ ቡድን እንሂድ። ይመስለኛል ያኛው ጂሚ ነው ኮፍያ ያደረገው። አዎ ነው። አዎ። ሰላም ሰዎች። ሰላም። አሁን እነሱን ለመፈተን እየሞከርን ነው። እውነት በቡድን ይሰራሉ ወይስ ደግሞ ለግላቸው ያውሉታል? ምንድነው የሚለው? አንብበው እስኪ። ለሁለቱም ቡድኖች 50 ጣሳ ምግብ ሰጥተናል። ከሁለቱ ቡድኖች የትኛውም ይሁን በሚቀጥሉት 72 ሰዓታት ውስጥ በጣም ብዙ ጣሳ ምግብ መልሶ ለኔ የሰጠኝ ሰው ሽልማት ይሰጠዋል ነው የሚለው። ሁለቱም ቡድኖች እኩል ከሆኑ ሁለቱም ቡድኖች ምንም አያገኙም። እኔ ማስበው ሁሉንም ለመብላት ነው። አዎ፣ ግን አንድ ነገር ልንገራችሁ። እነሱ የሚያስቡት እኛ ምግብ እንደሌለን ነው። ስለዚህ ጣሳውን በሙሉ ከፍተን ምን በላይ ይመስላችኋል? አዎ በቃ ይሄን ነገር እንደሌለን እንቁጠረው። በሉ እንቅበረው። ጸባይኛ መሆን አለብን በዚህ ነገር። ማንም ሰው ምግብ እንዳይነካ፣ ማንም እንዳይዋሽ። አንድ ነገር ልንገራችሁ፣ ይሄን ምግብ አንነካውም። ምክንያቱም በቂ የሆነ ምግብ አለን እንደ ትላንቱ አይነት ለመብላት። ቢያንስ አንድ እንውሰድ። አይ እንደዛ አይቻልም። አሁን ጣሳዎቹን በሙሉ ወስደን እየደበቅን ነው። ጫካ ውስጥ ነው የምንደብቀው። ያለበትን ቦታ የምናውቀው ደግሞ ጥቂቶቹ ብቻ ነን። ይሄ ነገር በጣም እያስጨነቀኝ ያለው። ምግቡን ወስደው ደብቀውታል። አሳ ደግሞ ማግኘት አልቻልኩም። ግን ምንም ቢሆን ታግሰን መቆየት ያለብን ይመስለኛል። የተወሰኑ ሰዎች በዛሬ ውሳኔያችን የሚወጡ ይመስለኛል። ምክንያቱም ያንን ጣሳ ለመክፈት አብዛኞቻችን ፍቃደኛ አይደለንም። ፀሐይ እየወጣች ነው። ቀን 8። በጣም ደስ የሚል ቀን ነው ዛሬ። ቆይ ውጪውን ላሳያችሁ። ተመልከቱ፣ ይህን ለከሰል የሚሆን እንጨት አግኝተናል። ለአሁኑ ቀዮቹ ቡድን አሪፍ ላይ ያሉ ይመስላል። እዚህ ቦታ ለመቆየት አሪፍ ነገር እያደረጉ ነው። ምናልባት በቅርቡ አየር ሊቀየር ይችላል። በሚያሳዝን ሁኔታ ሰማያዊዎቹ ይህንን እያደረጉ አይደለም። የሆነ ነገር ነድፎኛል። አሁን እየተሰራጨ ነው ቆዳዬ ላይ። ሰዎች፣ ረሃቡ በጣም ከባድ ነው። ቀን 8። ምንም የተያዘ ነገር የለም ይበላ። እነዛ ጣሳዎች ውስጥ ያሉት ምግቦች እኮ የኔ በጣም ይጣፍጡ ይሆናል። መዋሸት አልፈልግም። አሁን ቆፍሬ ባወጣቸው በጣም ደስ ይለኛል። አሁን ሁላችንም ውስጣችን የሚያውቀው ነገር አለ። 50 ጣሳ ምግቦችን እዚህ ቦታ ላይ ደብቀናል። ውስጡ ስጋ ይኖራል፣ ባቄላ፣ በቆሎ። ወይኔ አሳ ለመያዝ ነበር እየሄድኩ የነበረው። ነገር ግን እግሬ ስር አዲስ እንግዳ ያገኘው። ተመልከቱ። የዛን ቀን መጨረሻ ላይ አየሩ ንፋሳማ ሆኗል። ዛሬ አየሩ ተቀይሯል።
በጣም ከባባድ ንፋስ ነው ያለው። እንሂድ። ወደ መጠለያችን መሄድ አለብን። ይሄ አየር በጣም ያስፈራል። ምናልባትም ዝናብ ሊኖረው ይችላል። ሙሉ መጠለያችንን ንፋሱ እያወዛወዘው ነው። ዛፎቹ ራሱ በጣም ነው የሚያስፈሩት። የሚወድቁብን ነው የሚመስለው። እኔ ግን የዝናብ ልብስ ጭራሽ ማጉረምረም ጀመረ። በመጨረሻም ዝናብ መዝነብ ጀምሯል። እናም ሁሉም ሰዎች ወደ መጠለያቸው እየሮጡ ነው። አሁን ዝናብ እየዘነበ ነው ያለው። ይሄ ማለት ምተኛበት ሰዓት ነው። አሁን መገመት እችላለሁ። በእርግጠኝነት ይሄ ዝናብ ለብዙ ሰዎች መውጣት ምክንያት ነው። ከባድ የሆነ ዝናብ እየዘነበ ነው። እኛ ደግሞ ይኸው መጠለያችን ውስጥ ገብተን ቁጭ ብለናል። በእርግጠኝነት ቀዮቹ ቡድኖች ይሸነፋሉ በዚህ ውድድር። ይህ ዝናብ አሁን ውድድሩን የበለጠ አስገራሚ ያደርገዋል። ሁሉም ተወዳዳሪ አሁን ወደ አውሮፕላን ውስጥ ይገባል። ድንኳን ውስጥ መቆየት አይቻልም። ወደ አውሮፕላን ውስጥ መሄድ አለብኝ። ነገር ግን አብዛኛው ሰው እዛ ውስጥ ነው የሚሆነው። ጭቅጭቅ ይፈጠራል። ድንኳናችን አሁን የለም። ወይኔ ወደ ቤት መሄድ ነው የምፈልገው። ተስፋ አደርጋለሁ $250,000 እነሱን ለማበርታት በቂ እንደሆነ። መጥፎ ሁኔታ ነው። ምንም ነገሮች እየከበዱ ቢመጡም አሁንም ቢሆን እዚሁ ቀጥላለሁ። ምክንያቱም ያለሁት ውድድር ላይ ነው። አልጋ ባልጋ እንዲሆን አልጠብቅም። እናንተም እንደዛ ብትሆኑ ጥሩ ነው። እሺ፣ አሁን ዝናቡ ያቆመ ይመስላል፣ ግን አየሩ በጣም ተቀይሯል። ይበርዳል። እስኪ ልውጣና ደግሞ ምን ያህል ሰዎች እንደቀረን እንይ። የትላንቱ ምሽት እዚህ በቆየንበት ሁሉ በጣም ከባዱ ምሽት ነበር። እንደምታዩት ነው። ቅጠሉ፣ እቃዎቹ በሙሉ እንዳለ በረዶ እየሰሩ ነው። በረዶማ የሆነ ምሽት። ተመልከቱ፣ ውጭ ያስቀምጠነው የነበረው የአውሮፕላን ወንበር በረዶ ሰርቷል። በድጋሚ እንደዚህ አይነት ምሽት ማሳለፍ ምችል አይመስለኝም። አንድ ጥሩ ነገር ግን አለው። እኛም በጣም በርዶናል። ስለዚህ በሌላ በኩል ቀዮቹን በጣም እየበረዳቸው ነው። ሙሉ ለሙሉ በውሃ ተሞልቷል። እዚህ ጋር ነበር እሳት ምናነደው። ትላንት እኮ በጣም ይሞቅ ነበር። ምንድነው የተፈጠረው? ቆይ ያ ዝናብ አንዳንድ ተወዳዳሪዎች ላይ በጣም ከባድ ሆኖባቸዋል። አሁን ነፃ ነኝ። ከቀዩ ቡድን 6 ሰዎች ወጥተዋል። ከዚህ በኋላ በፍጹም እንደዚህ አይነት ውድድር ላይ አንመጣም። እንዲሁም 2 ከሰማያዊዎቹ ቡድን። እንደምታሸንፉ ተስፋ አደርጋለሁ። ያንን የጣሳ ምግብ ለመብላት ይሄ ዝናብ ምክንያት እንደማይሆናቸው ተስፋ አደርጋለሁ። ዛሬ የሽልማት ቀን ነው። እነዛ ሰዎች ጣሳውን ቀንሰውት እንደምናሸንፍ ተስፋ አደርጋለሁ። ያንን የጣሳ ምግብ ሁላችንም ለመብላት እንፈልጋለን። ይህን ውድድር ካላሸነፍን ዛሬ ለቀዮቹ በጣም ከባድ ቀን ነው የሚሆነው። ሰላም ሰዎች። የስ ብዙዎቻችሁ አልወጣችሁም። ያልተከፈቱ ጣሳዎችን እንፈልጋለሁ። ይሄው አልነካ ነውም። እሺ፣ አመሰግናለሁ። ይህንን ስልክ ያዙ። ውጤቱን ነግራችኋለሁ የእነሱን ካየው በኋላ። አሁን ወደ ሰማያዊዎቹ እየሄድን ነው። እሺ፣ አሁንም እንደተቀበረ ነው ያለው። በል አምጣው። እሺ፣ ወደዚህ ይኸውላችሁ ስልክ። ሰማያዊዎቹ ለቀዮቹ ማለት የምትፈልጉት ነገር አለ? እሺ፣ ምን ያህል ጣሳዎችን በላችሁ? ቆይ እናንተ የእውነት ማወቅ ትፈልጋለህ? አዎ። እንዴ ለዛ ነው እኮ የጠየቅኳችሁ። ሰማያዊዎቹ የተራበና የደከመ ሰው ትመስላለህ። ሰማያዊዎቹና ቀዮቹ ውጤቱ ደርሶኛል። ከፊት ለፊቴ 2 ቦርሳዎች አሉ። መጀመሪያ የሰማያዊዎቹን ከፍተን እናያለን። ሰማያዊዎቹ መልሰው የሰጡን ጣሳዎች። ረሃቡ በጣም ከባድ ሆኖብኛል። አስበዋል? እዛ ጣሳ ውስጥ ያሉት ምግቦች እኮ የኔ በጣም ይጣፍጡ ይሆናል። 50 ጣሳዎችን መልሰዋል። እናም ቀዮቹ ደግሞ እነሱም በተመሳሳይ 50 ጣሳዎችን መልሰው ሰጥተውኛል። ይሄም ማለት ሁለታችሁም ምንም አይነት ሽልማት አታገኙም። አይሆንም። ያስደነግጣል። ርችቱን አምጡት። ሰማያዊዎቹ ጥሩ ላይ ያሉ ይመስላሉ። ቀዮቹ ግን በጣም ተረብሸዋል። ይሄውላችሁ እያልኳችሁ 3 ሰዎች ወዲያውኑ ሎክሰውታል። በጣም ብዙ ሰዎች ሊወጡ ይችላሉ። እስኪ ወደ ቦታው ልሂድ። ምን ተፈጥሮ ነው? ቆይ አንቺም ልትለኩሽ ነው እንዴ? አዎ እባክህ፣ ለመሄድ እያሰብኩ ነው። ወይኔ 5 ሆነዋል። ምንም የምትበሉት ምግብ አልነበረም። ያንን የጣሳ ምግብ ባለመብላታችሁ ተቆጭተ ነው? አዎ። ዛሬ በጣም መጥፎ ምትን ያረፈብን። ወይኔ በሰማያዊዎቹ በኩል ሞራላችን እንዳለን የወረደው ይመስለኛል። የተወሰኑ ርችቶች ይለኮሳሉ ዛሬ። እዚህ ቦታ ለመቆየት የቻልኩትን ነገር አድርጌያለሁ። በቃ አሁን መሄድ አለብኝ።
ማታ 3 ሰዎችን አጥተናል። እንቅልፍ ማጣቱ በጣም ከባድ ነው። ረሃቡም በጣም ከባድ ነው። አሁን በምግብ ሁኔታ በጣም እየተቸገርን ያለ ነው። ቅጠሉን ቀቅዬ እየበላው ነው። አንዳንድ ሰዎች ቡድኑን ለማዝናናት ይሞክራሉ። ነገር ግን ሁሉም በዚህ አይደሰትም። ፓትሪክና ማሊ እዛ ጋር ተቃቅፈው ነው ያሉት። ምናልባት ከሁለት አንዳቸው ሊወጡ ነው ማለት ነው። በጣም መጥፎ ሁኔታ ነው። ጥሩ ጊዜ ነበረኝ። ስሙ ሰዎች፣ በቃ ዛሬ ልወጣ ነው። ለዚህ ቡድን እያደረግከው የነበረውን ነገር ግን አውቃል? አዎ አውቃለሁ። ለሁሉም እንዴት መጠለያ መስራት እንደሚችሉ እያሳዩአቸው ነበር። ሁሉም ሰው እዚህ እንዲቆይ ብዙ ነገሮችን ሳደርግ ነበር። አሁን ግን አልቻልኩም። ሰማያዊዎቹ እንደሚያሸንፉ ተስፋ አደርጋለሁ። ከስራዬ በጣም ርቄ ነው የቆየሁት። ይሄን ያህል ጊዜ ይፈጃል ብዬ አልነበረም ውድድሩ ያሰብኩት መጀመሪያ። አሁን ግን መሄድ አለብኝ። እናመሰግናለን ለእስካሁኑ። እዚህ መቆየቱን የበለጠ ከባድ የሚያደርገው በሌላኛው በኩል ምን አይነት ሁኔታ ላይ እንዳሉ አለማወቃችን ነው። እየታየኝ ያለው ነገር በየቀኑ ኪሎ እየቀነስኩ መሆኔ ነው። እንደምታዩት ደግሞ በጣም ብዙ የምቀንሰው ኪሎ የለኝም። ያንን ምግብ ብቻ እየቀመስን እዚህ መቆየት አንችልም። እስኪ እድሌን ልሞክር። አሁን መቆየት አልችልም። እያመመኝ ነው ያለው። በቃ ለመሄድ ዝግጁ ነኝ። በሰላም ረፊ ሞና። ጥሩ ጊዜ ነበር እዚህ ያሳለፍሽው። አንተ ምን ሆነ ነው? አልሞተችም እኮ። የእሷ ምግብ ለእኔ አይሰጠኝም? ተጨማሪ ሰዎች መውጣታቸው ጥሩ ነው፣ ምክንያቱም ምግባችን ላይ በየሰዓቱ አንድ ሰው ሲወጣ የምግብ ድርሻችን እየጨመረ ይሄዳል። በየጊዜው ተጨማሪ ሰዎች በወጡ ቁጥር ቀዮቹ ቡድን ውስጥ ያሉት ሰዎች ኃላፊነታቸው እየጨመረ ይሄዳል። ሼፍ ብሪትኒ ከዚህ ስትወጣ ሙሉ ኃላፊነቱን እኔ ነው የወሰድኩት። እዛ ጋር የሚከትፍልኝ ሰው አለ እና ጥሩ ምግብ እየሰራን ነው። በእርግጥ ተቋቁመነዋል። መስራት እንደምችል አሳይቻለሁ። እኔ ራሴ እንደዚህ መስራት ምችል አይመስለኝም ነበር። የባለፈው አይነት ዝናብ ተመልሶ እየመጣ ይመስላል። አሁንም በጣም ብዙ ሰዎች ይወጣሉ። ተመልከት ጂሚ፣ ለዝናቡ እየተዘጋጀን ነው ያለነው። ኧረ በለው። ይሄ ነገር ግን ዝናብ ይቋቋማል ብላችሁ ታስባላችሁ? አዎ በደንብ ዝናብ ይከልላል። ዝናብ እየመጣ ይመስላል። ስለዚህ ለበሩ የሚሆን ነገር እየሰራው ነው። ቦታውን ለቅቄ ከወጣው በኋላ ወዲያውኑ ዝናብ ጀምሯል። ዝናቡም በጣም ረጅም ሰዓት የፈጀ ነበር። ከዚህ ዝናብ ጋር ለመስማማት እያሰብን ነው። ላለፈው 5 ሰዓት ያህል ዝናቡ ሊያቋርጥ አልቻለም። ሁሉም ሰው ጫማውን፣ ካልሲውን፣ ጃኬቱን ሁሉም ደራርቦ ነው ቁጭ ያለው። ግን ልንተኛበት ያሰብናቸው ቦታዎች በሙሉ በስብሰዋል። ወይኔ ቤቴ ውስጥ ውሃ ገብቷል። ውሃ አይቋቋምም ማለት ነው ይሄ ነገር። እስኪ እዛ ጋር ወደ ወጠሩት ላስቲክ ሄጄ ልጠለል። አይቻልም፣ እዛ ሄደች መጠለላችን። ምክንያቱም እዛ ምግቦችን ያስቀመጥነው ዝናብ እንዳይነካው። ሰው ሄዶ መጠለል አይችልም። እዛ ያለውን መጠለያ ለምግብ ነው ብለው አባረውኛል። ማንም እዛ መሄድ አይችልም ነው ያሉት። አንድ የላስቲክ መጠለያ ነው ያለን። እዛ ሄጄ ደግሞ መቆም ራሱ አልቻልኩም፣ እንኳን እዛ ለመቀመጥ። ይሄ ልክ አይመስለኝም። አዎ እንደዛ እኮ ነው መሆን ያለበት። እዛ ለመቆየት የሚያስችሉ ምግቦች ነው የተቀመጡት። እነሱ መበስበስ የለባቸውም። እኛ ሌላ ቦታ ፈልገን ብንቀመጥ አይሻልም? ይመስለኛል አሁን ብዙዎቻችን አቅማችንን እየጨረስን ነው። የሁላችንም ማለት ይቻላል ቤቶቻችን ውሃ አስገብተዋል። ተስፋ አደርጋለሁ ቀዮቹም በእንደዚህ አይነት ስቃይ ውስጥ እንደሆኑ። አሁን ውሃ ቀጥተናል። ሃይላንዳችንን እንሞላለን። ከዛ ድንኳኔ ውስጥ ገባለሁ። እዛ መጽሐፍ አነባለሁ። ከፈለኩ ደግሞ ተኛለሁ። አሁን የውድድር እየቀለለኝ መጥቷል። የቀዮቹ ቡድን አባላት አውሮፕላን ውስጥ ሆነው ዝናቡን እያሳለፉ ነው። በቀን 14 ለሁለቱም ቡድኖች አንድ ውድድር አምጥቻለሁ። ምናልባት ይሄ ነገሮችን ይለውጥ ይሆናል። ሁላችሁም ተሰብሰቡ፣ ወደዚህ ተሰብሰቡ። ሰማያዊዎቹ እንዴት ናችሁ? እንደምታዩት በጣም ተመሳሳይ የሆኑ ሳጥኖች አጠገባችሁ ተደርድረዋል። በሁለቱም ቡድኖች በኩል በየተራ አንዳንድ ሳጥን እንከፍታለን። ውስጡ ያለውን ነገር ሁለቱም ቡድኖች ካልተቀበሉት ወደ ቀጣዩ ሳጥን እናልፋለን። ነገር ግን ሳጥኑ ሲከፈት ቀድሞ በተኑን የነካው ቡድን ያንን ዕቃ ይወስደዋል። ስለዚህ እናንተ ሳጥኑን ቀድማችሁ ከወሰዳችሁት እነሱ ምንም ነገር አይወስዱም ማለት ነው። ገብቷችኋል አይደል? አዎ። ማጅ፣ ታሪክ፣ የመጀመሪያውን ሳጥን ክፈቱ። የአሳ ማጥመጃ ዕቃዎች። በዛኛው ወንዝ ውስጥ ምንም አሳ የለም። እኛ አሳ መያዝ አንችልም። ይሄ ምንም ጥቅም የሌለው ነገር ነው። አንፈልገውም ይሄንን። ከእናንተ መሃል በተኑ የሚነካ የለም? በተኑን ለመንካት የሚሞክር ሰው ካለ ታክል ነው የምገባበት። እርግጠኛ ናችሁ? ስለዚህ ለመጀመሪያው ሳጥን እምቢ ብላችኋል። ሁለተኛውን ሳጥን ክፈቱ። ምርጥ ማብሰያ ዕቃዎች። ሼፍ ምን ይሻላል? ሳስበው እነዚህ ነገሮች በሙሉ አሉን። ዝም ብለን በተኑን እንንካውና
እነሱ እንዳያገኙ እናድርግ እንዴ? ላስታውሳችሁ፣ ሌላኛው ቡድን በተኑን ከነካው እናንተ ምንም ነገር አታገኙም። በነገራችን ላይ ሁለቱም ቡድኖች ሁሉንም ነገሮች አንፈልግም ካሉ ሁሉንም ዕቃ መልሰን እንሰጣቸዋለን። እነዚህ ነገሮች ብዙም አያስፈልጉንም፣ አንፈልገውም። ሁለተኛውንም ሳጥን አልፈለጉትም። ሶስተኛውን ሳጥን ክፈቱት። የፊስትብል ቸኮሌቶችና የለውዝ ቅቤ። ተመልከት። ይሄ ማሳሳቻ ነው፣ ማሳሳቻ ነው። ታውቃላችሁ፣ ምራቄን እየዋጥኩ ነው ያለሁት። ምናልባት ሌሎቹ በተኑን ሊነኩት ይችላሉ። ቀድማችሁ መንካት ትችላላችሁ። እንዳትነካ ሰውዬ፣ እንንካው እንጂ በተኑን። አይ አይቻልም። ዝጋው በቃ እሱንም። አራተኛውን ክፈቱት። ለግንባታም የሆኑ ዕቃዎች። አንፈልግም። መጠለያችሁን እኮ አሳምራችሁ መስራት ትችላላችሁ። ቀድመን ሰርተነዋል እባክህ። ምን ያደርጋል ይሄ? እስካሁን የነበሩትን ሳጥኖች ሁሉም አንፈልግም ብለዋል። ቀጣዩን በደንብ አስቡበት። አንድ ነገር ልንገራችሁ፣ በሁለታችሁም በኩል ማንም በተኑን ካልነካው ሁሉንም ነገር እንሰጣችኋለን። ነገር ግን ተቃራኒ ቡድን በተኑን ከነካው እናንተ ምንም አታገኙም። ሊነኩት ይችላሉ ነው ያልሽው? አዎ። ለምን እንደዛ አልሽ? ምክንያቱም እነሱ በተኑን ካልነኩት እኛ ሁሉንም ዕቃ እንደምናገኝ ያውቃሉ። ስለዚህ ታዲያ እነሱ አብዛኛው ዕቃ አላቸው፣ እኛ ለምን እንድናገኝ ይረዱናል። እውነት ብላለች። እኛ እንድናገኘው ስለማይፈልጉ የመጨረሻውን በተን ይነኩታል። እንዲሁ ከቀጠልን የበለጠ ተጠቃሚ የሚሆኑት እነሱ ናቸው። አዎ ለዛ እኮ ነው ቀጣዩ ሳጥን ሲከፈት ወዲያው በተኑን እንንካምላችሁ። ማጅ፣ ተሪክ፣ የመጨረሻውን ሳጥን ክፈቱት። ስጋና የተለያየ ምግብ። ወይኔ ፈጣሪ! በተኑን ልነካው ነው። ቆይ። ይቅር፣ አንነካውም። ሰዎች አትነኩትም? ነካው እንዴ? ነካው? በፍጥነት ነው በተኑን የነካው። ሰማያዎቹ በተኑን ነክተውታል። ምን? አዎ ሰማያዎቹ ነክተውታል። ምን? ሰማያዎቹ በተኑን ነክተውታል። ስለዚህ እናንተ ምንም አታገኙም። ለምንድን ነው አንድ ሰው እንኳን ወጥቶ በተኑን ያልነካው? ምክንያቱም ሁላችንም እያወራን ነበር። አይሆንም፣ ቆይ አላችሁኝ። ፓትሪክ ያገኘውን እድል ወዲያው ተጠቅሟል። ነገር ግን ቡድን ውስጥ ያሉት አብዛኞቹ ሰዎች አልተስማሙም በዚህ። ለምንድን ነው እኛ ማሰሙን? ቆይ እኔ አትክልት ተመጋቢ ነኝ፣ ስጋ አልበላም። ምን አገባኝ? ውድድሩን በመሸነፋቸው ያዘኑ አሉ። ታውቃላችሁ፣ መሸነፍ በጣም ያናዳል። አሁን እነሱ ብዙ ዕቃዎችን ያገኛሉ። በሌላ በኩል ደግሞ መግባባት አልቻሉም። አንድ ነገር ልንገር፣ ዛሬ በጣም ብዙ ሰዎች ይወጣሉ። የራሳቸው ጉዳይ፣ መውጣት የፈለገ ይውጣ። አሁን ሁለቱም ቀዩን ቡድን ሰማያዊውን ቡድን ብዙ ሰዎችን አጥተዋል። ነገር ግን ውድድሩ ላይ የቀሩት ሰማያዊ ቡድኖች ትኩስ የሆነ ምግብ ለመብላት የመጀመሪያ እድላቸውን አግኝተዋል። ማን ነው ይህንን ምግብ የሚያበስለው? ኧረ በለው፣ በጣም ነው ደስ የሚለው። ዛሬማ በዓላችን ነው። በዓል በሉት በቃ። አሁን ሁላችንም መለስ ብለናል፣ ኃይል አግኝተናል። በቀዮቹ በኩል ግን ነገሩ ጥሩ አይደለም። እነዛን ማብሰያዎች ወስደን ቢሆን ጥሩ ነበር። አሁን በዚህ ማብሰያ ምክንያት ምግብ ውስጥ በጣም ብዙ ጥቁር ነገር እያገኘን ነው። ማብሰያችን መፋፋቅ ጀምሯል። አንዴ ምግቡ ካለቀ በኋላ አሁንም ሰማያዊዎቹ ሌላ ችግር ገጥሟቸዋል። ሁሉም ነገር ለገንዘብ ነው። በጣም ብዙ ገንዘብ እንፈልጋለን። ነገር ግን ውድድር ውስጥ በጣም ብዙ ሰዎች ነው ያሉት። ተጨማሪ ሰዎች ከዚህ ውድድር በወጡ ቁጥር ያ ቡድን የሚያሸንፍ ከሆነ የሚያገኘው ገንዘብ እየጨመረ ነው የሚሄደው። ምክንያቱም በመጨረሻ $250,000 ነው የሚካፈሉት። ነገር ግን አሁን ምን ያህል ገንዘብ ሊያሸንፉ እንደሚችሉ አያውቁም። ምክንያቱም በመጨረሻ ምን ያህል ሰው እንደሚቀር ስለማያውቁ። ለዚህም ድርሻዋን ለመጨመር ትሪን የተለየ እቅድ አምጥታለች። አሬ ይህንን ቦታ ለቀን እንውጣ። ትሪኒ በጣም እየረበሸችን ነው። ደም ስሬ ላይ ነው የቆመችው። የሚስተር ቢስት ቪዲዮ ላይ እየተወዳደርኩ ነው። በነገራችን ላይ እናንተ ራስ ወዳድ ናችሁ። ያንን መጠለያ ባለፈው ለራሳችሁ ብቻ ስትጠቀሙ ነበር። እኔ አልተጠቀምኩትም። ምግቦቹን የከለልንበት። ደግሞ አንቺ ብቻ ነሽ እንደ የምትገቢው። አንቺን አስገብተን ቢሆን እኮ ሌሎቹን መተው እንግባ ይሉ ነበር። እኔ የበለጠ ነቃ ምለው ሁሉም ሰው ነቃ ብሎ ሳይ ነው። አሁን ሁሉም እየደበሩኝ ነው ያሉት። ሁሌም ተደብረው ሳይ እየተከረባበትኩ ምናምን እነሱን ለማነቃቃት ሞክራለሁ። አሁን ግን ከዚህ ቦታ ለመውጣት ተዘጋጅቻለሁ። ቻው በቃ። የሆነ ሰው ወጥቶ ነው መሰለኝ። በጣም ነው የጮሁት። አሁን እያጨበጨቡም ነበር። አዎ የሆነ ሰው ወጥቶ ይሆናል።
ምናልባትም በጣም ብዙ ሰዎች እየወጡ ሊሆን ይችላል። እኛ እዚህ ጠንክረን መቆየት ነው ያለብን። በተለይ ለአንድ ቀን ስጋ ከበሉ በኋላ ድጋሚ ምግብ ሲያጡ ሁሉም መደበራቸው አይቀርም። ስኳር ድንች እንድትሰጥኝ ፈልጋለሁ። ቀደም ምሳ በልተሻል። ተጨማሪ ነገር አይሰጥም። እርቦኛል። በቃ መብላት ፈልጋለሁ። አንቺ እንድትመልሽልኝ አልፈልግም። ማንም ሰው ደግሞ ታይ እንዲለኝ አልፈልግም። ምንድነው እንደዚህ ቅብጥ የሚያደርጋት እቺ? ቦታው ላይ እንግዲህ መርዛቸውን እየረጩ ነው። እኔ በቃኝ። አሁን መሄድ ነው የምፈልገው። ሲጀመር አይመቸኝም ይሄ ሰውዬ። በሌላ በኩል ቀዮቹ ቡድኖች እርስ በርሳቸው በደንብ ነው የሚግባቡት። ሁላችንም አብረን ነው የምንሰራው። በእርግጠኝነት ይህን ውድድር እናሸንፋለን። አመሰግናለሁ። ወይኔ ፈጣሪ! አይሆንም። እምባዬ ነው የመጣው አሁንማ። ሁላችንም በቡድን ነው መስራት ያለብን። ለራሳችን ብቻ ማሰብ የለብንም። ሁሉም ሰው እየታገለ ነው ያለው። አሁንም ጥሩ ላይ ነው ያለነው ለማሸነፍ። ጠንካራ ቡድን ነው ያለን። ነገር ግን ሰማያዊዎቹ እነሱ እንደሚያስቡት አይደለም የሚያስቡት። እርስ በርሳችን ሁላችንም እየተጣላላን ነው ያለነው። ድምጹን ሰምታችሁታል? አዎ፣ ሰማያዊዎቹ እየተዝናኑ ይመስላል። ግን ድምጻቸው ትንሽ ነው። ለወጥ ብለን እዚህ ቦታ ተቀምጠናል። በእርግጥ ከዚህ ቦታ ለመውጣት መለኮስ እንችላለን፣ ግን እንሸነፋለን። መሸነፍ ደግሞ አልፈልግም። እንዴት እንደሆነ አላቅም፣ መቼም እንደሚሆን አላቅም። ግን ይህን ውድድር ማሸነፍ አለብን። እዚህ መቆየት ከባድ ሆኗል። ሰማያዊዎቹ እርስ በርስ እየተጣሉ ባሉበት ሰዓት የቀዮቹ ህብረት ደግሞ እየጨመረ መጥቷል። እየታገሉ አይደለም ያሉት፣ እየተዝናኑ ነው። እንግዲህ አልጋ ላይ ብቻ አይደለም የሚተኛው። ተመልከቱ። ለዚህ ቡድን ምንም እያደረግሽ አይደለም። ያንን የማይጣፍጥ ምግብ እየቀቀሉ ከመስጠት ውጪ ምንም ደስ ማይል ምግብ ነው። እውነት ለመናገር ምንም ደስ አይልም። በጣም ይቅርታ ግን ማለት ስላለብኝ ነው። ታያት ባክሽ። ኧረ ተይኝ። ምንድነው የምትለኝ? እኔ አሪፍ ለመስራት እየሞከርኩ ነበር። የሆነ ነገር ያዘ እንዴ? ተለቅ ያለ አሳ ይመስላል። ጥሩ ስራ ነው የሰራኸው። እነዚህ ሰዎች በጣም አስቀያሚ ናቸው። ዛሬውኑ መውጣት ፈልጋለሁ። ምንም ማድረግ አልችልም። ይህን ውድድር ማሸነፍ አልቻልኩም ማለት ነው። ምርጥ ምግብ ነው። ኧረ በለው። የሆነ ቦታ ከተስማማችሁ ሰላም ይኖራችኋል። እኔ ደግሞ አሁን እዚህ ቦታ ላይ ምንም ሰላም የለኝም። በሉ ሰዱኝ በቃ። ይህም ማለት እያንዳንዳቸው እንደዚህ አይነት ቦታ ላይ የመቆየት ልምድ ቢኖራቸውም በግሩፕ መቆየት ግን አልቻሉም። በጣም ጥሩ ነው። በጣም ደስ ይላል። ላለፉት 5 ቀናት አንድም ሰው ከኛ ቡድን አልወጣም። አሚሊያ ከዚህ ውድድር ወጣለች። ሳስበው ትሬኒ በጣም ራስ ወዳድ ናት። በውድድሩ መጨረሻ በአንድ ሰው ብቻ ተበልጠን በቆዮቹ ከተሸነፍን ሙሉ ጥፋቱ የሷ ነው የሚሆነው። ነገ 20ኛ ቀናችን ነው። ምናልባት የሆነ ውድድር ሊያመጣልን ይችላል፣ ወይም ደግሞ የተለየ ነገር። ብቻ አዲስ ነገር እንፈልጋለን። እዚህ ቦታ 20 ቀን ሆኗቸዋል። እስኪ ሄደን እንያቸው። ቀዮቹ እንዴት ናችሁ? ሰላም። ውድድር ትፈልጋላችሁ? አዎ። ቀዮቹ ምን ያስኩ ይመስላችኋል? ምንድነው? ካርታ ነው። ይሄ የቀዮቹ መኖሪያ ቦታ ነው። ይሄ ደግሞ ወደ ላይ የሚተኮስ ርችት ነው። አሁን በእነሱ ቦታ ላይ ይህንን ሽጉጥ እንደብቀዋለን። የቱ ጋር እንዲደበቅ ነው የምትፈልጉት? በየትኛውም ቡድን ሊሆን ይችላል። መጀመሪያ ይህንን ሽጉጥ የሚያገኘው ቡድን ውድድሩን ወዲያውኑ ማስቆም ይችላል። ውድድሩን ዛሬውኑ ማስቆም ትችላላችሁ። በ5 ቀን ውስጥም ማስቆም ትችላላችሁ። 10 ቀን ማስቀጠል ትችላላችሁ። በፈለጋችሁት ቀን። ሌላኛው ቡድን ይህንን መቆጣጠር አይችልም። ይሄ ዋናው መንገዳቸው ስለሆነ ብዙ ጊዜ ይመላለሳሉ። እዛ ውስጥ ማድረግ የለብንም። ትንሽ እንዲደክሙና አቅማቸውን እንዲያጡ ራቅ አድርገን ነው ማስቀመጥ ያለብን። እዚህ ጋር ነው ያሉት። እዚህች ቦታ ላይ ነው እንግዲህ ምልክት ያሳዩን። ይኸው አስቀምጠናል። ማን ቀድሞ እንደሚያገኘው እናያለን። ያንን ሽጉጥ መጀመሪያ የሚያገኘው ቡድን መቼ ውድድሩ እንደሚያበቃ መወሰን ይችላል። ማለትም የኛ ቁጥር ይበልጣል ብሎ ያሰበ ቀን አውጥቶ መተኮስ ይችላል ማለት ነው። ዝግጁ ናችሁ? 3 2 1 አይናችሁን ክፈቱ። መልካም እድል።
ቶሎ በሉ፣ ሰዓቱ የምንሄድበት ነው። ዞር ዞር እንበል። ምንድነው እቅዳችሁ? እሺ ምንድነው እቅዳችሁ? አይኔ እያየ አይደለም። ቆይ ምንድነው ያቀዳችሁት? ሁላችንም ተበታትነናል። እኔ የምሄደው እዛ ራቅ ያለው ቦታ ነው። ቶሎ ሂዱና ሽጉጡን ፈልጉት። ውሃ ለመያዝ ነበር የገባሁት። ሰማያዊዎቹ ቀድሞ ካገኙትስ? አሁን እንግዲህ ወደ ድንበሩ አካባቢ ደርሻለሁ። እሺ ሽጉጡን እየፈለግን ያለ ነው። የማገኘው ይመስለኛል። ጥቅጥቅ ያለ ጫካ ውስጥ ገብተናል። በተመሳሳይ መንገድ አንሄድ። አሁን እናንተ በዚህ የምትሄዱ ከሆነ እኔ በዚህ ልሂድ። እዚህ ጋር እንደምታየው ሙሉ ይታያል። ቆም ብለህ ዞር ዞር ማለት ነው። ይሄን ነገርማ ማግኘት አለብኝ። ይህን ሽጉጥ ማግኘት ላይ ሁላችንም ቆርጠን ተነስተናል። ምንም እየተከተለኝ ያለ ካሜራማን የለም። ስለዚህ ምንም አይነት ምልክት አላገኘውም። ከቀዮቹ ቀድመን እንደምናገኘው ተስፋ አደርጋለሁ። ቦታው እንዳለ ይታያል። እዚህ አካባቢ ግን ያለ አይመስለኝም። ያገኛችሁት ነገር አለ? አይ እዚህ ጋር ምንም የለም። ተመልከች፣ ይዘጋ። ምንድን ነው? አረ እየቀለድኩ ነው። የሆነ ሰው አግኝቶታል መሰለኝ። አገኛችሁት እንዴ? ጥሩምባው ተነፍቷል። የኛ ቡድን እንዳገኘው ተስፋ አደርጋለሁ። እነዚህ ተወዳዳሪዎች ያለፉትን 20 ቀናት እዚህ ውድድር ላይ ነው ያሳለፉት። ጓደኞቻቸውን አጥተዋል። በሉ ሰዱኝ ከዚህ። እየቀለድኩ አይደለም፣ ልሄድ ነው። በህብረት ሆነው የራሳቸውን አቅም እስከ መጨረሻው ተጠቅመዋል። ምንድነው? መብረቅ ነው? ሁሉም ነገር የነበረው እዚህ ለመድረስ ነው። አገኘሁት! አግኝቼዋለሁ። እነሱ አገኙት መሰለኝ። አገኙት። በእነሱ በኩል ምን ያህል ሰዎች ያሉ ይመስሏችኋል? 8፣ 9 በቁጥር እንደምንበልጣቸው ተስፋ አደርጋለሁ። ታዲያ ለምን ተጨማሪ ቀን አትጠብቁም? ምናልባት እነሱ የበለጠ ያንሱላችሁ ይሆናል። አይ ይብቃን። አይ ይበቃናል። 20 ቀን እዚህ ቆይተናል። ተኩሰው። ከ20 ቀናት በኋላ አሁን ሁላችንም እዚህ ቦታ ላይ ነው ያለነው። ብዙ ተወዳዳሪዎች ያሉበት ቡድን ገንዘቡን ያሸንፋል። 3፣ 2፣ 1 አይናችሁን ግለጡ። ይሄው ነው እንግዲህ። በሰማያዊዎቹ በኩል 11 ሰዎች ቀርተዋል። በቀዮቹ በኩል 9 ነው የቀሩት። ሰማያዊዎች $250,000 አሸንፋቸዋል። በለው በጣም ደስ ብሏቸዋል። በጣም ይደብራል። ነገር ግን ምን ማለት እችላለሁ? እነሱ ልምድ ያላቸው ናቸው። ለሁላችሁም $4,000 ይሰጣችኋል። ቢያንስ በባዶ እጃችሁ ወደ ቤት አልሄዳችሁም። ሰማያዊዎቹ አሸንፈዋል። $250,000 ይካፈላሉ። እናም እያንዳንዳቸው $22,000 ይደርሳቸዋል። ስለዚህ የሚያስፈልጋችሁ ልምድ ነው ወይስ ደግሞ በጣም ብዙ እቃዎችና መገልገያዎች? የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።